ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም በመኒ ሃይስት ምዕራፍ 4 ክፍል 2 ተመልሰናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ እንደተለመደው ከታች ዲስክሪፕሽን ላይ ያስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው ፕሮፌሰሩን በማርሴል ታግዞ እንዴት ከፖሊሶች እንዳመለጠ፣ በሌላ በኩል ደግሞ ባንክ ውስጥ በጥይት የተመታችውን ናይሮቢን ለማትረፍ የተቻላቸውን እያደረጉ ፓኪስታን ካለው ሐኪም ጋር በቪዲዮ እየተነጋገሩ ዋናው ሕክምናም ላይ እየደረሱ በሚመጡበት ሰዓት በታማዩም ቪዲዮ ኮሉ ሲቋረጥባቸውና በተመሳሳይም እነ ቶኪዮ የሚያደርጉት ጠፍቷቸው የናይሮቢም የልብ ምት እየቀነሰባቸው ሲመጣም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው በቶኪዮ የትውስታ ትረካ ሲሆን እሷም የዛኔ ሁሉም በደስታ ያሳለፉትን ጊዜ እየተረከችልን ወደ አሁኑ ጭንቁም ጊዜ ተመልሰን ከፓኪስታን ሐኪም ጋር የነበራቸው የቪዲዮ ግንኙነት ሙሉ ለሙሉ እንደማይመለስ ካወቁና ካረጋገጡም በኋላ የናይሮቢም የልብ ምት በጣም እየቀነሰ ስለመጣ ቶኪዮም የተጎዳውን የሳምባውን ክፍል ቆርጣ የገባውን ጥይት ለማውጣት ወስና በሚገርም መልኩ ጥንቃቄ በተሞላበት ጥይቱን ቀጥሎም የተጎዳውን የናይሮቢን የሳምባ ቁራጭ አውጥታ ስታስቀምጥ እናያታለን። እሷም ትረካዋ ናይሮቢን እያተረፍናት ይሁን እየገደልናት ባናውቅም ልክ እንደ ስልጠናው ጊዜ የእግር ኳስ ጨዋታ ጎል ተቆጥሮብናል፣ በቀጣይ ደግሞ በፓሌርሞ ይቆጠርብናል እያለች፣ በሌላ በኩል ፓሌርሞ ደግሞ ቀዩን ቱታ አውልቆ በተለዋጭ ሱፍ ሲለብስ እናየዋለን። ትዕይንቱም በቀጣይ እነ ፕሮፌሰሩ ጋር ወስዶን እሱም ከማርሴል ጋር መጠባበቂያ ብለው ወደ አስቀመጧቸው ሞተሮች አምርተው ሞተሮቹንም አስነስተው እየነዱ ሲወጡ ፕሮፌሰሩም ለራኬል ተብሎ የተዘጋጀው ሞተር በአይኑ እየቃኘው አንጀቱ ሲላወስ እናየዋለን። ከወደ ፖሊሶቹ ጣቢያ ደግሞ ኤንጅል እንደታዘዘው ራኬልም ማድሪድ ወዳለው ጣቢያቸው ማንነቷ እንዳይታወቅ እንደ ወታደር አልብሶ ወደ ጣቢያውም ሲያስገባት ራኬልም ጣቢያ ውስጥ እንደገባች ያረገችውን ማስክም ስታወልቅ ጣቢያ ውስጥ ያሉት ሁሉም ፖሊሶች ተደናግጠው እሷን ብቻ ሲያዩት ከአሊሲያም ጋር በተመሳሳይ ከስንት ጊዜያት በኋላም ይገናኛሉ። እሺ በድጋሚ ወደ ባንክ ውስጥ እንመለስና በዴንቨር በኃይል የተደበደበው አርቱሮም ጋር ሄደን አርቱሮም አማንዳ በምትባል ሌላ ታጋች የተደበደበበት ቦታም እያከመችው አርቱሮ ሆዬ ደረቷ ላይ ደም እንደነካት ነግሯት እዚሁ አላይሽም ልብስሽን አውልቀሽ አጽጁም እያላት፣ በተቃራኒው ግን በዘረፋው ጭንቀት ላይ ኮንሽ ከጎንሽ ነኝ፣ እንዲሁም ግሌ ፕሮጀክቴ አድርጌሻለሁ እያለ በሌላ ነገር ሲመኛት እናየዋለን። አይ አርቱሮ። በተመሳሳይ ሰዓት ሪዮም ዴንቨር ወዳለበትም መጥቶ አርቱሮን ያደረገውንም ተመልክቶ እንዴት ዝርፊያ ላይ ሆነክ የህፃን ድርጊት ትሰራለክ እያለ ሲጮህበት ዴንቨር ሆዬም ላጸፋው ምላሽ እንደውም ችግር እየፈጠርክ ያለከው አንተ ነህ ከቶኪዮም ጋር በመፋታት ብሎት ያርፋል። አረ በዚህ ብቻ አላበቃም። ዴንቨርም ቀጥሎ ቶኪዮንም በማዛራቲ በተባለች ቅንጡም መኪና እየመሰላት እንዴት እሷን ትጣላታለክ? እሷን የሚጠላ ወንድ አይኖርም፣ ፖሊሶች ባሰቃዩክ ነገር በጣም ተጎድተካል ምናምን ብቻ ብዙ ነገርም እያለው በስተመጨረሻ ግን ካስፈለኩ ካጠገብክ ነኝ ብሎ ትቶት ይሄዳል። ሪዮም በሰማው ነገር ፈዞም ሲቀር እናየዋለን። በቀጣይ ትዕይንቱ የስልጣኑን ቦታ በቶኪዮ ተነጥቆ ቀዩን ቱታ በሱፍ የቀየረው ፓሌርሞም ጋር ሄደን እሱም በሚገርም መልኩ ሱፉን የለበሰው ለካ ሙሉ ለሙሉ ባንኩን ለቆ ለመውጣት እንደሆነና ባንኩን ፊት ፈንጂም እያስቀመጠ ቶኪዮም ደርሳ የበሩን መክፈቻ ሊጫን ሲል ጥይቱ መክፈቻው ላይ የተኮሰችበት በሰላም እንዲነጋገሩ እሱ የቴክኒካል አለቃ እሷ ደግሞ የሚሊተሪ እያለችው ፓሌርሞን በንዴት እሱ እዛ ቴክኒካል ጋር መሆን እንደማይፈልግና ለዛም እንዳልሆነ እዚህ የመጣው እየተናገረ ወይ ፍንክች ሲል ቶኪዮም ጠበንጇን በድጋሚ አንስታ እንዲታዘዛ ብትጠይቀውም ፓሌርሞም ቀበል አድርጎ ራሷ እንድትታዘዝ ካለበለዚያ ያስቀመጣቸውን ፈንጂዎች እንደሚያፈነዳቸው ይናገራል። በዚህ መሃል ነበር ሄልሲንኪም ቦታው ላይ ደርሶ ፓሌርሞንም ወዴት እየሄድክ ነው? እስር ቤት ለመግባት ወይስ ጭንቅላትክን በጥይት ለመመታት ወይንስ እኛን ልታስበላን ነው እያለው ፓሌርሞም በሻንጣ የያዘውን የመንግስት ሚስጥር እያሳያቸው ያንን ተጠቅሞ ፖሊሶችን ሊያልፍ እንደሆነ እንጂ እነሱን ሊከዳ እንዳልሆነ ቢናገርም ሄልሲንኪ ግን በትንሹም ረጋ ብሎ ወደ ፈንጂዎቹም እየተጠጋ ፈንጂዎቹንም እያነሳ አንተ ወደ ውጪ ከወጣክ እኔን አፈንድተከኝ ነው እያለው ካሳመነውም በኋላ በስተመጨረሻም ፓሌርሞ ተሸንፎ ማፈንጃውን ሲሰጥ እናየዋለን። በሌላ በኩል ደግሞ ሞኒካና ዴንቨር ጋም ሄደን ሞኒካም እሳት ለብሳ እሳት ጎርሳ በንዴት ዴንቨር ጋር ሄዳ ለሪዮ ምን ብለከው ነው ብላ ትጠይቋለች።
ዴንቨርም ሪዮ በፖሊሶች ከተሰቃየ በኋላ ችግር ውስጥ እንደሆነ እንደነገረው ሲናገር ሞኒካም ለምን እንደዛ አልከው? ቶኪዮን ስለተዋት ወይንስ ራሱ ዴንቨር በሚጠቀመው ቃል ቶኪዮ ማዘራቲ ስለሆነች ነው ወይ ብላው ታርፋለች። ዴንቨርም ያንን ቃል ወንዶች የሚያወሩበት መንገድ ነው ምናምን እያለ ሊያስረዳ ቢሞክርም ሞኒካ ግን እስካሁን አይኔን ተሸፍኜ ነበር መሰለኝ፣ አሁን ግን ሳይ እኔና አንተ አብረን መቀጠል አንችልም ብላ ትፋቷለች። ዴንቨር ሆዬም ቶኪዮን ማዘራቲ መኪና ስላልኳት አንቺ ያገለገልሽ ነሽ ማለት አይደለም ምናምን እያለ ሲቀበጣጥር ትታው ትሄዳለች። አይ ዴንቨር። ይህንንም ንግግራቸውን የምን ንግግር ጭቅጭቃቸውን እየሰሙ የነበረው ቦጎታም ወደ ዴንቨር ተጠግቶ ፍቅረኛ ክንዲ እሳት ለብሳ እሳት ጎርሳ በንዴት ወደ አንተ ስትመጣ ማድረግ ያለብክ አንድና ብቸኛው ነገር ዝም ማለት ነው። ቀጥለክም ችግሩ ምን እንደሆነና ከየት እንደመጣ እስክታጣራ ድረስ የፈለገ እሷ ብትጮህ የይቅርታ ፊት እያሳያት ይቅርታ ማለት ብቻ ይሆናል ስራክ። ታዲያ እየተረጋጋች ስትመጣና አንተም የችግሩ ዋና መነሻ የት እንደሆነ ካወቅክ በኋላ የዛኔ እርምጃክን ትጀምራለህ ይለዋል። ዋው ቦጎታ እንዴት ነው ትስማማላችሁ በዚህ? እሺ ከባንኩ እንውጣና ፕሮፌሰሩና ማርሴል ጋር ሄደን በሞተራቸው እነሱም ከፖሊሶች በእጅጉ ከራቁ በኋላ ፕሮፌሰሩም ባንክ ውስጥ አሁን ላይ ስልጣን ላይ ካለችው ከቶኪዮም ጋር ማውራት ጀምረው ቶኪዮም ፓሌርሞ ሊያደርግ የነበረውን የእብድ ስራም ነግራው አሁን ላይ ግን አሳስረውት ሁሉም ነገር በቁጥጥራቸው ስር እንደሆነ ትናገራለች። ፕሮፌሰሩም በዚህ ጊዜ በንዴትም በሐዘንም ምንም በቁጥጥራቸው ስር እንዳልሆነ ፓሌርሞ የማይገመት ሰው ነው፣ ወደ ኃላፊነቱ መመለስ አለበት፣ ብትንትናችን እየወጣ ነው፣ ፓሌርሞ፣ ናይሮቢ እንዲሁም ሊዝበን እያለ በዛው ራኬልን እያስታወሰ እንባው ይመጣል። ቶኪዮም ረጋ ባለ ድምፅ እስከዛሬ እሷን ሲጠብቃት እንደነበረና አሁን ተራው የእሷ እንደሆነና እስኪ ራኬልን ፖሊሶች እንዴት እንደገደሏት ንገረኝ ትለዋለች። ፕሮፌሰሩም ለተጠየቀው ጥያቄ አንድ በአንድ እንባ አይኖቹ ሞልተውት እያስታወሰም እየነገራት ፖሊሶች አንበርክከው ፕሮፌሰሩ የት እንዳለ ተናገሪ ቢሏትም እሷ ግን አሻፈረኝ እያለች እኔም ንገሪያቸው ብልም በሁለት ጥይት ነው የደፏት ይላል። በዚህ ጊዜ ነበር ቶኪዮም የሆነ ሀሳብ ብልጭ ያለባት። ቀጥላም ሲገሏት ወይም ደግሞ ሬሷን አይተካል ወይ ትለዋለች። ፕሮፌሰሩ ምንም እንዳላየ ሲናገር ቶኪዮም ቀበል አድርጋ ፖሊሶች እኔንም በፊት በእናቴ በኩል አስደውለው ሲጠሩኝ ማንም የለም ብለው ነበር፣ ግን በተቃራኒው 20 ፖሊሶች ቦታው ላይ ነበሩ። ሌላም በቅርቡ እኛ የውሸት ከባንክ እያመለጥን አስመስለን ፖሊሶች እንዲሰሙ ብናደርግም ግን እኛ አሁንም እዚሁ ነን። ነገሩ ልክ እንደ ሪዮ ነው። ዜና ላይስ ሞታለች ብለው አውጥተውታል ወይ ብላ ትጠይቋለች። ፕሮፌሰሩ ይህን ሁላ ከሰማ በኋላ ከተቀመጠበት ፍንጥር ብሎ ተነስቶ አይኑም እንደፈጠጠ ራኬልን አልገደሏትም እየመረመሯት ነው ይላል። ዋው! በስተመጨረሻ ፕሮፌሰራችን ተመልሷል። ታዲያ ራኬል ካልሞተችና በፖሊሶች እየተመረመረች ከሆነ ቀጥታ ጉዞ ወዴት ይሆናል? እነ አዲሲያ ወዳሉበት ጣቢያ ባንኩ ጋር ማለት ነው። ግን ተነስቶ ሊሄድ ሲል ማርሴል ወደዛ ሜድክ አደጋ ላይ ስለሚጥል አትሄድም ቢለውም ፕሮፌሰሩ ግን ሚስቴ በህይወት መኖሯን ካላረጋገጥኩ ይላል። ማርሴልም አይሆንም በሚል ሁለቱም እዛው በዚህ ምክንያት አነስ ያለ ትግል የተቀላቀለበት ድብድብም እያደረጉ በተመሳሳይ ሰዓት ፖሊሶቹ ጣቢያ የደረሰችው ራኬልም በአሊሲያ መመርመሯን ሀብላም ጀምራ አሊሲያም የእናቷንና የልጇን ፎቶ እያሳየች ቀሪ ዘመኗን እስር ቤት እንደምማቅቅ እየነገረቻት ልታስጨንቃትም እየሞከረች ትዕይንቱ እነ ፕሮፌሰሩ ጋር መልሶን በስተመጨረሻ ከማርሴል ጋር በአንድ ነገር ይስማማሉ። እሱም እዛ ማድሪድ የሚሄዱ ከሆነ የፕሮፌሰሩን ፊት በመላ ሀገሪቱ ስለሚታወቅ ደጋፊ በመምሰል ቀዩን ቱታና ማስክ ለማድረግም ወስነው፣ ግን ራኬል እየተመረመረች ከሆነ እቅዳቸውን ሁላ አሳልፋም ሰጥታ ጉድ እንዳሰራቸው በአንድ በኩል ሰግተዋል። በትውስታም በርሊን አዲሷን ፍቅረኛውን ታቲያናን የቀለበት ፕሮግራም እያደረገላት ፕሮፌሰሩም ወንድሙን በርሊንን ልትሞት መሆኑን እያወቅ ይቺን ወጣት ልጅ ልትከዳት ነው ወይ ያለው ንግግር አዋቂው በርሊንም በፍቅር ውስጥ ሁሌ መከዳዳት እንዳለ አስረግጦ ሲነግረው እንሰማለን። ያው አሁን ላይ ራኬል የፈለገ ብታፈቅረው አንድ ቀን ልትከዳው እንደምችል ለማሳየት ይመስለናል። ወደ ራኬል ጋም ተመልሰን ከባዱ አሊሲያ ጭንቅላቷ ውስጥ ደህና አድርጋ እየገባች ስለ ፕሮፌሰሩ ማውራት ጀምራ እሱም እንደተጫወተባት እንዲሁም የበፊት ባሏ አልቤርቶንም ጨምሮ። ታዲያ የአልቤርቶን ሳስጠነቅቅሽ ነበር፣ የዚህኛውንም እያስጠነቀቅኩሽ ነው፣ አስቢው እስኪ እሱ ቢሆን አንቺን ተከትሎ ከእናትና ከልጁ ጋር ደሴት ውስጥ ይጠፋል ወይ? የአንቺንስ ሀሳብ ሰምቶሽ ያቃልንስ ወይ? አንቺ ሁሌ የእሱ ተከታይ ነሽ፣
ለሱ 30 ዓመት እስር ቤት ውስጥ ልትማቅቂ ነው ወይ ያለች ጭንቅላቷ ውስጥ ቀስ በቀስ ሰተት እያለች ትገባለች። ምስኪኗ ራኬልም አሊሲያ የምትላት ነገር ሁላ እያበሳጫት ቢሆን ራሱ እስካሁን ግን ንዴቷን ዋጥ አድርጋው በሐሳብ ከፕሮፌሰሩ ጋር የተጨቃጨቁበትን ጊዜም ታስታውሳለች። ከዛው ከጣቢያ ሳንወጣ አንቶኒ አንዛንዝ የተባለ የፖሊስ ኦፊሰር ትንሽ ስሙ የተንዛንዛ ነው። ታማዩም ጋር ቀጥ ብሎ በመሄድ ሪፖርት ሲያገላብጥ የራኬልን የታሰረችበትን የሚያሳይ ፋይል እንዳጣና ያ ሰብአዊ መብት ጋር እንደሚጻረር ቢናገርም ታማዩም በንዴት በማያገባው እንዳይገባና አርፎ እንዲቀመጥ ሲነግረው እናየዋለን። በሌላ በኩል ደግሞ ፕሮፌሰሩና ማርሴል እንዳሰቡት ማስካቸውንና ቱታቸውን በማድረግ ማድሪድ ከተማም ላይ ደርሰው ወደ ጣቢያውን አምርተው የሆነ ነገር ካገኙ በአይናቸው መቃኘት ይጀምራሉ። ግን ራኬል ውስጥ ትኑር አትኑር እንኳን ከርቀት ቢቀርቡ ራሱ ድንኳን ውስጥ ማን እንዳለ ስለማይታይ ፕሮፌሰሩን በትኩረት አካባቢውን መቃኘት ይጀምራል። በመጀመሪያም ጎማው ጭቃ ብቻ የሆነውን ቫን መኪና ካየ በኋላ ታርጋውን ለሃከሮቹ በመናገር መኪናው እዛ እነሱ ከፖሊሶች ተደብቀው ሊዝበን የተገኘችበት ቦታ ደርሶ እንደመጣ፣ በቀጣይ ደግሞ ኤንጅልን አይቶት ያንን ኦፕሬሽን ትቶ እዚህ ምን ይሰራል? ምናልባት ሊዝበንን ወደዚህ ይዟት መጥቷል። ደግሞ ጓደኛው ራኬል ሞታ እሱ እንደዚህ አይሆንም እያለ በቀጣይ ደግሞ አዲሲያንም እያያት አዲሲያም በዚህ በእርግዝናዋ ሰዓት ማረፍ ሲገባት ድንኳን ውስጥ ምናልባት ራኬልን እየመረመረች ይሆናል። ግን ይህን ሁላ ነገር ቢያይም ፕሮፌሰሩ አሁንም ራኬል በህይወት መኖሯን እርግጠኛ መሆን ፈልጓል። አሊሲያም ወደ ድንኳኑ ተመልሳ ራኬልንም ማስፈራራቷን ቀጥላ ያንን ከፕሮፌሰሩ ጋር የተገኙበትን አምቡላንስ መኪና ማጣርተው የሆነ ወደ እናቷና ወደ ልጇ የሚመራም ነገር እንደሚያገኙ እየነገረች ታስፈራራታለች። ከተባበረቻቸው ግን ጠበቋ 12 ዓመት እስር ይጠይቅብሻል፣ ያም ወደ 10 ይቀየራል። በአመክሮም ከ5 ዓመት እስር በኋላ ትወጫለሽ፣ ካልተባበርሽን ግን 30 ዓመት እስር ትላታለች። ከወደ ባንክ ውስጥ ደግሞ ከስልጣኑ ወርዶ ከታጋቾች ጋር ታስሮ ያለው ፓሌርሞም ከጋንዲያ ጋር ማውራት ጀምሮ ጋንዲያን የታሰረበትንም ካቴና እንዴት የእጁን ጣት ሰብሮ ነፃ መውጣት እንደሚችልም እየነገረው አሁን ላይም አንድ ቡድን እንደሆኑ ሲነግረው እንሰማለን። ኧረ ምን ጉድ ነው ፓሌርሞ! እና እንዲህ እያልን የዚህኛውም ክፍል ማገባደጃም ትዕይንት ላይ የተቃረበ መተን የራኬልንም በህይወት ለመኖር ለማረጋገጥ እነ ፕሮፌሰሩም የመጨረሻ አማራጫቸው ያደረጉት እነ አንቶኒ አንዛንዝ የተባለው የፖሊስ ኦፊሰር ቤት መሄድ ነበር። ታዲያ የሰውየው ቤት ማታ ሳይታዩ ገብተው ከኋላው ሽጉጥ ደቅነው ካስበረከኩት በኋላ ለሚጠይቁት ጥያቄ መልስ እንዲመልስ እየነገሩት ድንጋጤ ላይ ያለው ፖሊስም መተንፈስ አቅቶት ሚስትና ልጁ ተኝተው እንደሆነና ምንም እንዳያረጓቸው እየተናገረ በጣም መተንፈስም ሲቸገር እነሱም እንዲታጠብ ካረጉት በኋላ ረጋ ሲል ሳያስቡት ተንደርድሮ አምልጧቸው በመስኮት ወደ ውጭ ይዘላል። ዘሎ ግን መሬት ላይ ሳይሆን ያረፈው ከታች የነበረ የውሃ ገንዳ ውስጥ ነበር። እነ ፕሮፌሰሩም በድንጋጤ ከላይ ሆኖም ሲመለከቱት ውሃ ውስጥ ራሱን ስቶ ያዩታል። እና እንዴት ነው ፊልም ወዳጆች? መኒ ሃይስት ምዕራፍ 4 ክፍል 2ን ወደዳችሁት? ታዲያ አንቶኒ አንዛንዝ የተባለው የፖሊስ ኦፊሰርስ ነቅቶ ራኬል በህይወት መኖሯን ይነግራችኋል ወይስ ራኬል በአሊሲያ ተሸውዳ በስተመጨረሻ እነ ፕሮፌሰርን ትከዳችኋለች? በቀጣይ አብረን የምናየው ይሆናል። ግን እስከዛ ይቺን ቪዲዮ እንደተለመደው አነስ ያለ በአናቷ 3000 ላይክ አስገቡት። እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ካላችሁ አረ ሰብስክራይብ። በቀጣይ ቪዲዮ እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን።